Okay, exercise 2.6, number 1. What is asked is to perform the long division or any type of division, right? Then what is also asked is to find from that long division to find quotient and the remainder, okay? Once you are given the polynomial function and some linear function to be divided, okay? Polynomial function p of x and some this linear function x plus 4 to be divided by this. Then what you're going to do is you are going to find the quotient and you put the quotient here, right? Quotient እዚህ ታስቀምጣላችሁ ማለት ነው. Then finally after the stopping criteria of the algorithm of long division ምንድነው የምታስቀምጡት? እዚህ ጋር ሪሜይንደር ይመጣላችኋል ማለት ነው. So in long division perform አድርጋችሁ quotientኡንና ሪሜይንደሩን እንድታገኙ ነው የተጠየቃችሁት። ሌላው ደግሞ ይህን ያገኛችሁትን ሪሜይንደር በሪሜይንደር ቴረም ፕሩፍ እንድታደርጉ ነው፣ right? ሪሜይንደር ቴረም ምንድነው የሚለው? if polynomial function of first degree or degree less than or equal to 1 is divided by the first degree function x plus a, then the remainder is given by what? P of the value which makes x is equal to this x plus a is equal to 0 አይደል? P of minus a ማለት ነው, right? ያ ሪሜይንደር ነው ማለት ነው። so በዚህ ሪሜይንደር ቼክ ታደርጉና ይሄን ሪሜይንደር እንደሚሰጣችሁ ፕሩፍ እንድታደርጉ ነው አይደል? ያ ቬሪፋይ ማለት ያ ፕሩፍ አድርጉ ለማለት ነው። ላይ በሎንግ ዲቪዥን የመጣውን ሪሜይንደር በሪሜይንደር ቴረም ቬሪፋይ እንድታደርጉ ነው የተጠየቃችሁት ማለት ነው። ሶ ለዛ ሎንግ ዲቪዥን ይጠበቅባችኋል ማለት ነው። ኦኬ ናው let's get started. Okay, that means let's write our function here. The function which is as a numerator is given by p of x ማለት ነው። እዚህ ጋር ነው የሚጻፈው እንግዲህ ታውቃላችሁ። x square minus 5x, okay, this is x square minus 5x plus 8 divided by x plus 4. Okay, so divide ስታደርጉ ምንድነው የምታደርጉት? ኦኬ የምታካፍሉትን እዚህ ጋር አለ፣ እዚህ እኮ ኒውመራተሩ ማለት ነው። ኦኬ that means p of x over x plus 4 አለ። so የዚህን የp of x የመጀመሪያውን ተርም ለx ለዚህኛው የመጀመሪያ ተርም that is x ታካፍላላችሁ ማለት ነው። የፖሊኖሚያል ፋንክሽኑን የማዘር ፖሊኖሚያል ፋንክሽኑን የመጀመሪያውን ተርም ለሊነር ፋንክሽን ለመጀመሪያው ተርም that means ለተርም which is involved with the decision variable ታካፍላላችሁ። that means ምን ማለት ነው? x square over x which is x, right? x square over x which is x times, right? so x times የሚደርሰውን እዚህ ነው የምናስቀምጠው። ሁሉ ጊዜ እዚህ ነው አይደል? ኮሸንት የሚቀመጠው ከላይ ነው ኮሸንት የሚቀመጠው። so x times x ስለዚህ እዚህ ጋር ያስቀመጣችሁትን ነገር ባስቀመጣችሁት ነገር እዚህ ጋር ያለውን ሁሉንም ታባዛላችሁ ማለት ነው። ስታባዙ ምን ይመጣላችሁ? x times x is x square, x times 4 is what? ማል ፕላስ አለ 4x. so ይሄን የታስቀምጣላችሁ እዚህ በመደዳ ነው። መጀመሪያ x square ነበር ይመጣላችሁ። ኦኬ x square ኦኬ x square ከዛ 4x አይደል? ያ so ምንድነው የምናደርገው? ቀጥሎ ያለው አልጎሪዝም ስቴፕ ምንድነው? ኔጌቲቭ በኔጌቲቭ ማለት አሁን መጨረሻ ላይ መጣላችሁ ከረንት ፋንክሽኑን በኤክስፕሬሽን በኔጌቲቭ ማባዛት ነው። ከዛ በኋላ የመጀመሪያውን ላይን እና ሁለተኛውን ከረንት ላይኑን
መደመር ነው። ቁልቁል መደመር። ቁልቁል ሲደምሩ ኤ ኤክስ ስኩዌር እና ኤ ኔጌቲቭ ኤክስ ስኩዌር ይጠፋፋሉ አይደል? አንድ እና አንድ እንደሚጠፋፉ ሁሉ ማለት ነው። ፖዚቲቭ እና ኔጌቲቭ ሆነው ኢኳል ማግኒቲዩድ ያላቸው ይጠፋሉ ማለት ነው። ኦኬ ከዛ ምን ቀረን? ማይነስ 5x ማይነስ 4x which is ማይነስ 9x ይሆናል። እዚህ ደግሞ 8 ፕላስ something some 0 is 8 ኦኬ 8 plus some 0 is some 8 so then አሁንም ይሄ 9x እዚህ ጋር ያለው እዚህ ጋር የመጣልን ነገር እዚህ ካለው ዲግሪ እኩል ነው። ኦኬ እስኪያንስ ድረስ ነው የምናካፍለው ራይት። እስኪያንስ ድረስ እናካፍላለን። እስኪያንስ ድረስ እናካፍላለን። ስለዚህ የመጀመሪያውን ተርም ለመጀመሪያው ተርም ማካፈል እንቀጥላለን ማለት ዛት ሚንስ 9xን ለኤክስ እናካፍል። ምን መጣ? ኔጌቲቭ 9 ይመጣል። ኦኬ ኔጌቲቭ 9 መጣውን እዚህ እናስቀምጣለን ብያቸዋለሁ። እዚህ ባስቀመጥነው ደግሞ እዚህ ጋር ያለውን ሁሉንም እናባዛለን ብያቸዋለሁ። ስናባዛ ምን ይሆናል? ኦኬ ስናባዛ minus 9 times x is minus 9x. Minus 9 times 4 is minus 36. Minus 36. So እንግዲህ አሁን ቁልቁል ከመደመራችን በፊት ይሄኛውን ከረንት ኤክስፕሬሽኑን በኔጌቲቭ እናባዛለን። ዘ ሆል ተርም ማለት ነው። ፕላስ ፕላስ ይሆናል። ኦኬ ቁልቁል እንደምራለን። ስንደምር ይሄ ይጣፋል። ምክንያቱም እኩልና ኦፖዚት ስለሆነ ኔጌቲቭ 9x ፖዚቲቭ 9x ሲደምሩት 0 ነው። ኦኬ 8 ፕላስ 36 is 44 ይሆናል ማለት ነው። 44ም እንደዚህ በቃ አሁን ሪሜይንደራችን 44 ነው። 44ን እንግዲህ አሁን ሎንግ ዲቪዥን አልጎሪዝማችን እዚህ ጋር ስቶፕ ይሆናል ማለት ነው። ስቶፒንግ ክራይቴሪያው ምንድነው? እዚህ ጋር የሚመጣው ዋጋ ወይም እዚህ የመጨረሻው ዋጋ ኦኬ ስቶፒንግ ክራይቴሪያው ምንድነው የሚለው ነው እየነገርኳችሁ ያለሁት። የሚመጣው ዋጋ ኦኬ ከዚህ እዚህ ከምናካፍለው ዲግሪ ማነስ አለበት። at that time the algorithm will be stopped terminated right. so terminate ካደረገ በኋላ 44 ከዚህ ያንሳል። ምክንያቱም የቫሪያብል ተርም ማለት ኮንስታንት ነው። ቫሪያብልም የለውም። ሶ ኮንስታንት ደግሞ ምንድነው? ሁሉ ጊዜ ዲግሪው 0 ነው። constant is a polynomial. It is a polynomial function obviously, but its degree is what? This degree is what? This degree is its degree is 0 right. This degree is 0. This degree is 0. so ሪሜንደራችን ማን ነው ማለት ነው? ሪሜንደራችን 44 ማለት ነው። ኮሸንታችን ደግሞ x minus 9 ነው። ሶ ይሄን ሪሜንደር እንዴት ነው ሎንግ ዲቪዥን ሳናደርግ ሪሜንደር ማግኘት እንችላለን ወይ? አዎ እንችላለን። ኦኬ ምንድነው የምናደርገው? ይሄን 0 የሚያደርግ ዋጋ የኤክስ ዋጋ እንፈልጋለን። ማን ነው? x is equal to -4 ኦኬ ሶ ይሄን -4 በዚህ በኤክስ ቦታ ውስጥ እናስገባና ሪሊ 44 ይመጣሉ የሚለውን ቼክ እናደርጋለን። therefore p of -4 is -4 the whole square -5 -4 plus 8 okay -4 the whole square 16 20 okay 8 so 36 plus 8 is 44 okay so now it is verified okay ይሄን ደረግ ነበር የተፈለገው ቬሪፋይ አደረግን ማለት ነው። መጀመሪያ በሎንግ ዲቪዥን ሪሜንደሩን ታመጣላችሁ ኦኬ ከዛ በኋላ ይሄ ሪሜንደር በሪሜንደር ቴረም ይመጣሉ የሚለውን ታሳያላችሁ ማለት ነው። ሶ ይሄ ነው የተጠበቀባችሁ። ኦኬ ሁለተኛው ጥያቄ ምንድነው የሚለው? ያው ተመሳሳይ ነው። በሪሜንደር ቴረም በቀላሉ
ኦኬ ሎንግ ዲቪዥን ሳንሄድ ሪሜንደር ማግኘት እንችላለን ራይት። ዛት ኢዝ ፒ ኦፍ ኤን ዜሮ የሚያደርግ ዋጋ ስንፈልግ 4 ነው አይደል? ኤክስ ማይነስ ፎርን ዜሮ የሚያደርገው 4 ነው። 4 ማይነስ 4 therefore at x is equal to 4 this is gonna be what 0 so 4 is equal to 2 into 4 the whole cubed minus 7 into 4 square plus 4 plus 4 ይህን ብትደምሩት እኩል ይሆናል። ኦኬ ሁለት ጊዜ 64 ነው 4 cubed minus 7 times 16 ነው ስኩዌር 4 ስኩዌር ይህን ብትንትን ብትሉት 40 ሶሪ ቼክ ማድረግ እንችላለን። ኦኬ we can check. So 2 times first 2 times 64 is 128 right? 128 minus 7 times 16 is 6 okay then plus 8 24 ነው ማለት ነው right? check አድርጉ the remainder is 24 and remainder በሎንግ ዲቪዥን ማምጣት ነው ኦብጀክቲቭ። ኦኬ በሎንግ ዲቪዥን ማምጣት ወደ ሎንግ ዲቪዥን እንሄዳለን። ኦልሬዲ ቬሪፋይ እንደምናደርገው አሁን በሰራውት ነው ወይም ቼክ የምናደርገው ኦልሬዲ ቼክ አድርገናል። ኦኬ ቼክ ያደረግነው 44 ነው ወይ የሚለውን ቼክ እናድርግ እስቲ። 24 ነው ወይ የሚለውን ዛት ሚንስ ምን ማለት ነው? we divide for what? we divide 2x cubed for x square x plus 4 for what? for x minus 4 ዲቫይድ ስናደርግ መጀመሪያ ማንን ለማን ዲቫይድ እናደርጋለን? that is 2x cube ለx እናካፈላለን። 2x cube over what? x which is equal to ስንት ጊዜ አንድ x እዚህ ቢጣፋ 2 ይቀራል እዚህ ይጠፋል 2x square ይሆናል ማለት ነው right? so two x square times right? so 2x square times x is 2x cube. okay 2x square times 4 is minus 8x square. okay minus 8x square ከዛ በኋላ ምን ይሆናል? በኔጌቲቭ እናባዛለን ማለት ነው። በኔጌቲቭ ስናባዛ ኦኬ በኔጌቲቭ ስናባዛ እንደሚሆነው ከዚህ ጋር ይጣፋል ራይት ይጣፋና minus 7x square plus 8x square ምን ይሆናል? x square ይሆናል ራይት x square ይሆናል plus x ይሆናል plus 4 ይሆናል። ኦኬ እንግዲህ አሁን ይሄ ዲግሪ ከዚህ ዲግሪ ይበልጣል። ሶ ማካፈሉ እንቀጥላለን። አልጎሪዝሙ ይቀጥላል። x square ለx square x square ለx plus x ይሆናል። ኦኬ x times x x square x times minus 4 minus 4x ኦኬ ጠፋል። ይሄ ምን ይቀረናል? 5x plus 4 ይሆናል ማለት ነው። ኦኬ 5x for x 5 times 5 times x is 5x 5 times 4 minus 4 is minus 20. okay so negative positive በኔጌቲቭ ስናባዛ ይሄ ይጣፋል። ምን ይቀረናል? 24 ይቀረናል። ሶ ሪሜንደራችን ቅድም ስንት ነው ያልነው? በሪሜንደር ቴረም ስንሰራው በሪሜንደር ቴረም ሰርተናል። ይሄንን p of minus 4 24 መጥቷል ቅድም። ያው አሁንም በሎንግ ዲቪዥን 24 መጣለን ማለት ነው ራይት። ሎንግ ዲቪዥን 24 መጣለን ማለት ነው። ሶ this 24 is equal to this 24 ኦኬ ሶ ይሄንን ይመስላል። እዚህ እንደኛው ሁለቱን ጥያቄዎች ሲ እና ዲን ስሩና ኮሜንት ቦክስ ላይ ባለፈው በዛኛው ቪዲዮ ላይ በፓርት 6 ላይ እንደነገርኳችሁ ጥያቄ ሲሰጣችሁ እንደ
ፕራይቬት ወርክ ሊሆን ይችላል፣ ግሩፕ ወርክ ኦር ኢን ኤኒ ፎርም ሰርታችሁ ያወቃችሁትን ኮመንት ቦክስ ላይ አስቀምጡ። የዚህን መልስ አስቀምጡልኝ። ኦኬ የዚህን የሁለቱንም መልስ አስቀምጡልኝ፣ ሪማይንደሩን ኮሸንቱን። ከዛ ወደሚቀጥለው እንሄዳለን ማለት ነው። የሚቀጥለው ሁለተኛ ጥያቄ ነው። ሁለተኛ ጥያቄ እዚህ ጋር በስክሪኑ ላይ እንደሚታያችሁ ምንድን ነው የሚለው ፖሊኖሚያል ፈንክሽን is given it is 0 at x is equal to 4 right። ስለዚህ ኮምፕሊት ፋክተሩን ነው የሚጠበቅባችሁ፣ ኮምፕሊትሊ ፋክተር እንድታደርጉ ነው ኦኬ የተፈለገው። ኦኬ ከዚህ አንድ ፋክተር ብቻ ነው ማግኘት የምንችለው። ኦኬ አራት ሩት ነው ማለት ነው። አራት ሩት ከሆነ ደግሞ ምንድነው ኤክስ ማይነስ 4 ፋክተሩ ነው ማለት ነው። አንድ ፋክተር ብቻ ነው ያለው። እንደምታዩት ዲግሪ 3 ፈንክሽን ነው። ኦኬ አትሊስት 3 ፋክተር ነው የሚኖረው። ያ ማለት ምን ማለት ነው? ይሄኛው እንግዲህ ኤክስ ማይነስ 4 ፋክተር ከሆነ ኦኬ 2x ኪዩብድ ማይነስ 11x ስኩዌር ፕላስ 10x ፕላስ 8 ካን ቢ ሪተን አስ ዋት አንዱ ፋክተር ስለሚታወቅ ሌላው አይታወቅም። ሁለተኛው ኦኬ አይታወቅም፣ ሶስተኛውም አይታወቅም። ስለዚህ ይሄንና ይሄን እንድናገኝ ነው የተጠየቀው። ኦኬ ይሄን አንድ ላይ ፕሮዳክቱን ኪው እንበል። የሁለቱንም ኩዌስችን ማርክ ኪው ብንል ኪውን ለማግኘት ኦኬ ይሄን ኪውን ለማግኘት ኦቨር ኤክስ ማይነስ 4 ኦቨር ኤክስ ማይነስ 4 አድርገን ይሄ ኤክስ ማይነስ 4 ይጣፋል። ይሄንን ለኤክስ ማይነስ 4 ማካፈል እና በሎንግ ዲቪዥን ቀሪውን ፋክተር ማግኘት ነው። ራይት ኦኬ so since the solution is ምንድን ነው? since p at 4 is 0 then what this implies since this is 0 then we have x minus 4 as a factor of what? The factor of the polynomial function p of x, right? Polynomial function, therefore to find other factor we make long division. Okay, we make long division. That is what? That is 2x cubed minus 11x square plus 10x plus 8 divided by what? Divided by x minus 4. እዚህ ሎንግ ዲቪዥን እናደርጋለን። ከዛ ሎንግ ዲቪዥን ምን እናገኛለን? ቀሪውን ፋክተር እናገኛለን ማለት ነው። ራይት ሶ ሎንግ ዲቪዥንን እስቲ ፐርፎርም እናርግ። so how many times the long division ስናደርግ ለኤክስ ማይነስ 4 ሎንግ ዲቪዥን ስናደርግ ስንት ጊዜ? ኦኬ 2x that is 2x ኪዩብን ለኤክስ እናካፍል 2x ስኩዌር ነው የሚቀረው። so 2xን በዚህ ታባዙ ምን ይመጣል? 2x ስኩዌር ታይምስ x is 2x cubed አይደል? 2x square minus 4 is minus 8x square, right? minus 8x square. so ይሄ ኔጌቲቭ እናደርጋለን። ኦልሬዲ ይሄ ኔጌቲቭ ነበር፣ ሁለቱም ኔጌቲቭ ነው። አንዱ ኔጌቲቭ 8x ስኩዌር ኔጌቲቭ ነበር፣ ይሄ ፖዚቲቭ ነበር። በኔጌቲቭ ስናባዛ ይሄ ኔጌቲቭ ይሆናል፣ ይሄ ፖዚቲቭ ይሆናል። ቁልቁልና እንደምራለን። ስንደምር ምን ይሆናል? that is minus 3x square yes minus 11x square plus 8 is minus 3x square, right? plus 10x plus 8. so ቀጥሎ ምንድነው? how many times minus 3x square ለx አካፍሉ። minus 3x square 4x is minus 3x times 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 x is minus 3x square.
minus 3x times minus 4 is plus 12 x, okay, plus 12x. So what we're gonna do is ይሄን በኔጌቲቭ ብናባዛው ፖዚቲቭ ይሆናል፣ ይሄኛው ኔጌቲቭ ይሆናል። ኦኬ ያ ይሄን ኦልሬዲ ፖዚቲቭ ይሆናል፣ ይሄ ኔጌቲቭ ይሆናል። ኦኬ ይጣፋል። ተጣፍቶ እንደሚቀረን ምን ይቀረናል? 2x ምክንያቱም 10x minus 12x is 2x minus 2x, right? Yeah, minus 2x plus 8. Okay, so minus 2x 4x is minus 2 times minus 2 times x is minus 2x. Okay, minus 2 times minus 4 is plus 8. Okay, ስለዚህ የመጣልን አይታችሁ ከሆነ ይሄን በኔጌቲቭ ይሄን መደዳ በኔጌቲቭ ስናባዛው ምን ይሆናል? ይሄኛው ፖዚቲቭ ይሆንና ይሄኛው ኔጌቲቭ ይሆናል። ስለዚህ ይጣፋና ሪሜንደሩ ምን ይሆናል? 0 ይሆናል። ኦኬ ስለዚህ አንዱ የፖሊኖሚያል ፈንክሽን ይሄ ነው ማለት ነው። ኦኬ ቀሪው ማለት ነው x minus 4 ሲካፈል ስለዚህ እንደዚህ መጻፍ እንችላለን። p of x is equal to what? x minus 4 into what? 2x square minus 3x minus 2 ነው ማለት ነው። ኦኬ ኮምፕሊት ፋክተራይዜሽን ስለተባለ አሁንም በፋክተራይዝድ የሚሆን ከሆነ እናደርጋለን። ኦኬ ማድረግ አለብን። ስለዚህ ፋክተራይዝ ሲሆን ምን ይሆናል? ፋክተራይዝ ሲሆን ምን ይሆናል? x minus 4 into ኦኬ ይሄን ፋክተራይዝ ብታደርጉት ኳድራቲክ ፎርሙላን ተጠቀሙ ፋክተራይዝ ለማድረግ ኦር እናንተ የሚመቻችሁን ተጠቀሙ። x plus x minus 2 x plus 1 over 2 ነው የሚመጣው። ኦኬ ይሄን ብታባዙ ይሄን ይሰጣችኋል ማለት ነው። ፕሊስ ሶ በዛ መልኩ ለመስራት ሞክሩ። ሁለተኛ ጥያቄ ነው ይሄ። ቀጥሎ ያሉ ጥያቄዎችን በሚቀጥለው ቪዲዮ ላይ ይዤላችሁ እመጣለሁ። የኤክሰርሳይዝ 2.3 ማለት ነው። ኖ ኤክሰርሳይዝ 2.6 ራይት። ኤክሰርሳይዝ 2. ይሄ ኤክሰርሳይዝ ናቹራል ሳይንስ ላይም ሶሻል ሳይንስ ላይም ስላለ በደንብ አድርጋችሁ ለሁለቱም የሚያስፈልግ ኤክሰርሳይዝ ነው። የቪዲዮ ለሁለቱም ይጠቅማል ማለት ነው ራይት። ስለዚህ በደንብ እንድትጠቀሙ ይሁን። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ።